አንተ ቆይ ምንድነው ያወራው? ሌላ ነገር ደግሞ አወራ እንዴ? አትጩይበት እባክህ። ዝም በይ። ያረግሽውን በሙሉ ነገር አትጩይበት። እኔ ያረኩት እኮ ነገር አለ። እኔ ሰላም ቤተሰቦችን መጠየቅ አለባቸው። ይሄ ሁሉ አንተ ጥፋት ነው። እሺ ያንተ ጥፋት ነው። አሎ ዝም በይ። ድጋሚ ትነኪውና እገልሻለሁ። እሺ ይሄ ሰው ነፃ እንዲወጣ ብቻ ነው የሚፈልገው። አራት አስመስያ ተምርታስመስል እንዳታምናት። እሺ ዝም በይ። ምንም ነገር እንዳታምናት። እኔ ነገር ነፃ እንዲወጣ ነው የሚፈልገው ከምንም ነገር ከምንም በላይ ከዚህ ሴት። ለምንድን ነው እንደዚህ ያደረከው? ለምን አሎ አንቺ እኮ ነው ሰሚኝ እኔ ሰሚኝ አሎ አንቺ እየተከላለው እሺ ዞር በያልኩሽ እንዳትነኪኝ ጭራሽ እንዳትነኪኝ ልቀቂኝ አልፈልግም ልቀቂኝ ራቺ ምንም አይደለም ያስፈልግሽ ሲጀምር ምንም ይቅርታ ያስፈልጋት ይቅርታ አድርግልኝ ወንድ ልጅ አርግዟል ተብሎ እዚህ ጋር እየተነገረን እየሰማን እያለ በቃ ማለት ያምናል አለኛ አምናን ምን ብለን ነው በቃ እንዲመረመር ነው የላክነው ሆስፒታልና በሄደበት ሰዓት ዶክተሮች የነገሩን ነገር በጣም የሚከብድ ነው። ብሬኔ ከዚህ በፊት አንተን የበደልኩ በደል አለ? ምንድን ነው ያደረኩ? ለአንተ ብዬ እኮ ስንቴ ከዚህ ሴት ጋር ጣልቻለሁ። ለምንድን ነው እኔ መረዳት ያቃተኩኝ? አንቺን በይደናሻለ ማስረግዝ እችላለሁ ፍቃደኛ ከሆንክ ነው። ምንድን ነው አንቺ ዞር በይ አንቺ ሰምኛለሽ? ድጋሚ እየመታኝ እኮ ነው። ታዲያ ሰምኛለሽ? ድጋሚ ዝም በይ ዝም ስላልኩ ነው እንዴት እስቲ ወንድ ልጅ እንዴት ነው የሚያረግዘው? በምን አይነት መንገድ በምን አይነት ግንኙነት ነው ወንድ ልጅ የሚያረግዘው? እንዴት ነው የሚያረግዘው? አንቺ እየቀለድኩ የሆኑ እንግዶች ይመጣል። ምንም ነገር ቢጠይቁ አንድ ነገር እንዳትተነፍስ። አንድ ነገር ማለት ነው። ማን ናቸው? ማንም ይሁን አንድ ነገር እንዳትተነፍስ። ገባካ? ከማን ጋር ብቻ ቃል ሁሌ ቤት እኮ ነው ግዳሽ ዳና ስለሆንኩ ነው ያስረዳኝ። እቺ በደበረ ሕክምና እርዳታ ነው የሚያስፈልግ ጀመር መጀመሪያ ነው እና በእነሱ ስነ ስርዓት እኔ ያገባሁት ባል እኔ ሳሎን እሱ ነው ሞለክ የለኝም። ያው በጣም ነበር የምፈልገው። ሁለተኛ እነሱን ጫና ምናምን እንትን ሲልብኝ በየጊዜው ነበር የምጠይቃት ምንም ልጅ አንወልድም ለምንድን ነው ቤታችን የማይሞቀው ማለት ሁለታችን ብቻ ስንኖር ስራው ላይ እንገባለን። ከዛ ቤቱ ጽር ነው የሚለው በቃ ሁለታችንም ስለሚደክመን ወደ አልጋ ነው የምንሄደው እና ልጅ እኮ ቢኖር ቤታችን ይሞቃል ደስታችን ይመለሳል እላት ነበር። ግን እሷ ደግሞ በፍጹም በቃ ማለት ልጅ እንጃ ለምን እንደምጠላ አላውቅም። አዎ ሁሌ በቃ ስለዚህ ጉዳይ ባነሳው ቁጥር ከእሷ ጋር ጭቅጭቅ ነበር፣ ኃይለኛ ጭቅጭቅ ነበረ የሚፈጠረው እና ሁሌ በቃ ይሄ ነገር ነበር የሚያጋጨን። ከዚህ ውጭ ምንም ነገር አልነበረም። ያው ቤተሰብ ጋር መሄድ አትፈልግም እሷ ማለት ለበዓላት ምናምን ሁሌ የኛ ቤት ነው የምንሄደው፣ የኔ ቤተሰብ ጋር ነው የምንሄደው እና ከኔ ዘመዶች ጋር ነው በቃ ሁሌ የምናከብረው። ከዛ ውጭ ያው እቤት ነው የኔ ቤተሰቦች ጋር ማንሄድ ከሆነ እቤት ነው የምንውለው። ቤተሰቦች ጋር እንሂድ በዓል የምናሳልፍ እንጠይቃቸው ስላት ክፍለ ሀገር ናቸው ምናምን በቃ ሰበብ ብቻ ነበር የሚደረድረው። ያው በዛ እንጨቃጨቃለን እንጂ ሌላ እንኳን ጸብ አልነበረም። ከዛ የሆነ ጊዜ ምን እንደተፈጠረ አላውቅም። በቃ እኔ መታመም ጀመርኩኝ ማለት ይጥለኛል፣ ስራ ቦታ ያዞረኛል፣ ጭንቅላቴን በቃ በጣም ነው የሚያመኝ። ከዛ እንደዛ ነገር በጣም ሲበዛብኝ እኔ እቤት መዋል ጀመርኩ ማለት ስራ መሄድ መቀነስ ጀመርኩና እሷ ነበረች ማለት የሚፈረሙ ነገሮችም ሲኖሩ ምናምን እኔ መሄድ የማልችልባቸው ቀናቶች እሷ ነበረች ሄደች ምሳሌ የጉምሩኩን ምናምን ታስጨርሰውና እየተመላለሰች ለፍርሚያ እኔ ጋር ትመጣለች፣ እዛ ትሄዳለች እና እንዳይደክማት ብዬ ሙሉ ስራ በእሷ ስም አልኳለት እና ያው ታስጨርሳለች እንደኔ ሆና ትሰራለች ብዬ ነበርና ከዛ የሆነ ቀን እኔ እንጃ ምን እንደተፈጠረ አላውቅም። የዛሬ 2 ወር ምናምን ባልሳሳት እንደዚያ ይሆናል። ለምን ልጅ አልወልድም አለች። ምክንያት መስጠት ልጅ እንወልድ ማለት እኔ ደነገጥኩ። ማለት ስንት ጊዜያት ስለምናት ወደ 8 ወር ምናምን ነው ስለምናት የቆየሁት ነው። የምርሽን ነው አልኳት። አዎ ልጅ መውለድ እፈልጋለሁ ምናምን አለች። ከዛ አይ ስሜት ይሆናል ምናምን ብዬ
አንድ 2 ሳምንት ዝም አልኳት። ችላ ችላ ስላት በተደጋጋሚ መጠየቅ ጀመረች። በተደጋጋሚ እንውለድ የሚለው ቃል ሲመጣ እንዴ ችልች የምር ፈልገው ነው እንዴ ብዬ እኔም በጣም ደስ እንደሚለኝና መውለድ እንደምፈልግ ነገርኳት። ከዛ እንደምታወቀ ግንኙነት አረግን። ግን ከዛ በኋላ እኔ እንጃ ማለት ምን እየተፈጠረ እንደነበር ምን እንደተፈጠረም አላውቅም። ከሳምንት በኋላ ይመስለኛል ባልሳሳት ህመሞች መሰማት ጀመር። ሆዴን በጣም ያመኛል፣ ቁርጠት፣ ውጋት፣ በቃ መቆም መቀመጥ እራሱ አልችልም ነበር። በጣም ህመም ይሰማኝ ነበር። ምንድን ነው ህክምና ልሂድበት ምናምን ስላት እሷ አይ ብሎ ሊሆን ይችላል ትላለች። አምፒሲሊን ታመጣልኛለች። በቃ አትውጣ እያለችኝ እሷ ነች መድኃኒቶችን ታመጣልኝ ትሰጠኛለች ምናምን። ያው ምንም እንትን የለውም ማስታገሻ ምንም ለውጥ የለውም። ዝም ብላ በቃ የእንቅልፍ መድኃኒት ብቻ ነበር የምትሰጠኝና እሱን እየወሰድኩ ነበር ከህመሙ ትንሽ ማገገሙ። ከዛ እንደዚህ እያለ እየቆጠረ ቀናቶች ምናምን ወር ምናምን ሲሆነው ሆዴ መጨመር ጀመረ። ማለት ቦርጭም መስሎኝ ነበር። እኔ ቦርጭ ነው በቃ ቦርጭ ነው ብዬ ነበረ። ግን ህመሙ አልቆመም ነበር። ቀነሰ የተወሰነ እንጂ ህመሙ አልቆመም ነበር። እና ምንድን ነው ብዬ ላናገራት ሞከርኩ። ኧረ ሰላም ምንድን ነው በጣም እየታመምኩ ነው ምናምን አልኳት። እና ህክምና እንሂድ ስላት እንደዚህ ሆነ መሄድ አልችልም እና አንተ ቁጭ በል እኔ ሐኪሞችን አናግሬ ልምጣ አለች። ከዛ እሺ ብያት መቆም ያው እንደነገርኩ መቆም ስለማልችል በቃ ተኝቼ ነበር ቤት። ከዛ ሄደች። ማታ ስትመለስ ምንድን ነው አናገርሽልኝ ምናምን አልኳት። ከዛ አናገራቸዋለሁ ምናምን አለች። እና ያው የተመገብከው ምግብ ነው ምናምን ጊዜ ያለፍበት መድኃኒቱን ወስዳል መሰለኝ ምናምን እና ሐኪም ቤት መሄዱ ምንም ጥቅም የለውም። ያው መድኃኒት ሰጥተውኛል ብላ በፌስታሎች መድኃኒቶች ይዛ መጣች። ብዙ መድኃኒት ነው ያመጣችው። ከዛ እና ሐኪም ቤት ልሂድ እና እዛ ይሉኝ ስላት አይ ችግር የለውም አትምጣ ብሎኛል አንድ ዘመድ ዶክተር አለኝ ምናምን አለች። ብዙም አልነገረችኝም እና ያው ሚስቴ ናት ብዬ ገባ መድኃኒት ምናምን ሰጠኝ። ወደ ሆስፒታል የሚሄድ ብያት። ከዛ ያው ባለቤት ነች። ባለቤት ስሎች ምኛት እሷ የምትለኝን መድኃኒቶች ትሰጠኛለች። በቀን ከ6 ጊዜ ምናምን በላይ ሞተው መድኃኒቶች የምን እንደሆኑ አላውቅም። ያው ዋት ስለምትለኝ ብቻ እወጣለሁ። ያው እንደዛ የሆነ ከተወሰነ ቀን በኋላ የእሷም ጸባይ መቀየር ጀመረ። ማለት ሆዴም እየጨመረ መጣ። ከዛ እሷም ጸባይ ቀያየር ጀመረ። ከዛ ምን ሆነሽ ነው ስላት በቃ እንጃ ምን እንደተፈጠረም አልገባኝም። እዛ ሰሞን ጥላቻ በቃ ማለት እንዴት ብዬ ላስረዳ። በገባሽ በወጣች ቁጥር መሳደብ ነው፣ ሁሌ ማንጓጠጥ ነው። ከዛ እኔ አንተ ቁጭ ብለህ እኔ እያስተዳደርኩ ሴቶኛ አንተን እያስተዳደርኩ ማለት ጀመረች። ከዛ እንጂ በራሴ ድርጅት በራሴ እኔ ማለት ያንቺ እንደዚህ እንዴት ያለሽ ምናምን ለማለት ሞከርኩኝ። ግን በቃ በየቀኑ ጥላቸዋ ለእኔ ያላት ጥላቻ እየጨመረ መጣ ነው። ከዛ በቃ እስኪ ስላመመኝ እያሳከመችን የተከታተለች ስለሆነ እያስታመመችን ስለሆነ እሱ ይሆናል እንደዚህ የሚያደርጋት ብዬ እንደምን መታገስ አለብኝ ብዬ ወሰንኩ። ከዛ በቃ የቤቱን ስራ እንደምን መስራት ጀመርኩ። ማለት ያው እንደምታየው በጣም እንትን ብሎ ጨምሯል። ቤት ውስጥም ያው ስትመጣ ይደክማታል በሚል ምግብ መስራት ጀመርኩ። ቤቶቹን ያው እንደምችለው ማጽዳት ምናምን ጀመርኩ። ከዛ የሆነ ቀን በጣም አሞኝ ስለነበር ተኝቼዋለሁ እና እንደ አጋጣሚ መጣች። ቤቱን ምንም አላስተካከልኩም ነበር። ልክ ስገባ ቤቱ ተዘራ ዝርክርክ ብሎ ነበር። በጣም ጮኸች፣ በጣም ተቆጣች። ቤት ውስጥ እያለክ እንዴት አታጸዳ? ማመቶ እንዲያጸዳልህ ምናምን ሰላም የሚሆንሽ አሁን የበኩል ስራት መማታት ጀመረች። ማለት ትመታኝ ጀመረ።
ማስቆም የማልችልበት ሁኔታ ላይ ስለነበር በቃ ዝም ብዬ የምታደርገኝ ነበረ መሆኑና በጣም መታችን። የዛ ምሽት በጣም ከባድ ምሽት ነበረ ማለት ነው። አልፏል፣ ሁሉም ነገር አልፏል። እሺ ከዛ በኋላ ምንድን ነው ህመሜ በህመሜ ሰልችቼሽ ነው አልኳት። ማለት ግራ ገባኝ። እሷ ነች እያስታመመች ያለ ቤተሰብ እንዲያውቅም አልፈለግም እና የምን ህመማ በቃ ተወኝ ማለት እንዴት እንደምነግር አላውቅም። በቃ እኔም ማጉላላት ብቻ ጀመረች። እንደዚህ ለምን ትሆኛለሽ ብዬም ለመጠየቅ ሞክሬ ነበር ነው እንደውም ከሆን በኋላ እኔ የምልህን ነው የምታደርገው። ታውቃለህ ንብረቱን ወስጃለሁ። በእኔ ስም ሁሉም ንብረት ያለው ቤቱን መጀመሪያ ስንገባ በእሷ ስም ነው እንደ ስጦታ አድርጌ የገዛሁትና እሱም በእሷ ስም ስለነበረ አርፈህ እኔ እንደምለቅ ማመን ከሆነ አውጥቼ ጎዳና ነው የምጥለው ብላ አስፈራራችን። ከዛ ማመን ያቃተኝ እንደዚያ ነገር እንዴት እንደምታረግ ግልጽ አልሆነልኝም እና እንደዚህ በሽተኛ ሆኜ ንብረቴን አጥቼ እኔም እናቴ ጋር መሄድ አልፈለኩም። እንደ አጋጣሚ ደግሞ እሷም ወደ እህቶቿ ጋር ወጣች፣ ወደ ውጭ ሀገር ሄዳ ነበረ። ምንም የሄደበት ቦታ ስላልነበረ ያው እዚህ ነው በቃ ሁሉ ነገር ችዬ መቀመጥ የነበረብኝ ነው። በቃ ከዚያ ቀን በኋላ ሁሉን ነገር የምሰራው እኔ ነኝ። ሰርቼ ያለችውን ነገር ሰርቼ ካልጠበቅኳት ከመጣሽ ዱላ ነው በቃ ዱላ ነው፣ ጸብ ነው። እኔም ያው መውጫ ስለሌለ በሽተኛ ነው እንደዛ ስለሆንኩኝ እንትን ማለት ነበር የነበረብኝ። በቃ እሷ በምትለው ነገሮች አሉ ማለት እሷ ሂድ ስትለኝ እሄዳለሁ፣ ተቀመጥ ካለችኝ እቀመጣለሁ። ምግብ እንኳን እሷ በሌለችበት ሰዓት ካልሆነ ፍቃዷ ጠይቀኝ ነው እና በጣም ብዙ ነገሮችን አሳልፌያለሁ። ከነዚህ ጋር በጣም የሚከብድ እና የሚገርም ነገር ነው እየሰማን ያለ ነው። እና እንዴት አሁን ለምሳሌ እንደማየው በጣም ገፍቷልና ይሄ ነገር እርግዝና እንደሆነ ስትነግር እንዴት ነበር የተቀበልከው? እኔም ማለት እንዴት ነው ያወቅኸው? እስኪ ንገሪኝ። የሆነ ቀን በጠዋት ተነሳ ሕክምና ሆስፒታል መሄድ አለብን። ከዛ ያው መጠየቅ አልችልም ማለት እሷ የፈለገችውን ነገር ነው የምናደርገው። በቃ እሺ አልኳት። ከዛ ሄድን። ስንሄድ ራሱ ምንም አልገባኝም ማለት በላዳኔ ነው ይህንበትን ክሊኒክ ስንገባ በጓሮ በር ነው ያስገባችን። ከዛ ያው ዶክተሩ ጋር ሰላም ተባባለች እና አንዴ ላዋራ ብለው ወስደው አወራችሁ ምናምን እና ያው በድብቁና ስታወራው እንደምታውቀው ነው የገባን እና ያው ለሕክምና ይረዳኛል ብዬ ነበር ያሰብኩት። ገባን። ከዛ አንዳንድ ነገሮችን ታየው አየኝ ምናምን አይዞህ ምናምን አለ። የሆኑ የሚዋጡ ነገሮች መድኃኒቶች ሰጠኝና በቃ አሁን እንሂድ ምናምን አለችኝ። እሺ ብዬ መጣን ተመልሰን። ከዛ በኋላ ምንድን ነው ያወራችሁት? ሌላ ነገር ነው እንዲህ ህመሙ አልኳት። እኔ አልገባኝም አልሰማሁም። ከዛ አርግዘሃል አለች። ምን ማለት ነው አርግዘሃል? እኔ እየቀለደች ነው መሰለኝ። ከዛ አርግዛለሁ አልኩ። አርግዛለሁ እንዴት ሊሆን ይቻላል አልኳት። አልገባኝም። በጣም ነው የደነገጥኩት። ከዛ ያሉትን የምርመራ ውጤቶቹን ሁሉ ነገር ስቲቪ ምናምን አሳየችኝ። ከዛ 2 ወር ሊሞላት ነው ምናምን ነበር ያለችኝ። ከዛ በጣም ነው የደነገጥኩት። እንጃ የዛን ሰዓት ራሴን ማጥፋት ነበር የፈለግኩት። ማለት ከባድ ነገር ነው። ወንድ ልጅ ሆነ አርግዛል መባል ምን ተፈጥሮ በምን ሁኔታ እንደሆነ ራሱ ማወቅ አልቻልኩም ነበረ። ከዛ በኋላ እንደምንም ራሴን አረጋግቼ ምን እንደተፈጠረ በቃ መጠየቅ አለብኝ ብዬ ጠየኳት። ከዛ በኋላ ልነግርሽ ፈቃደኛ አልሆነችም እና በቃ መቆጣት ጀመርኩ፣ መጮህ ጀመርኩኝ። ንገረኝ ስራ በጣም ነበር የደበደበችኝ። ጭንቅላቴ ላይ ራሱ ጉዳት ደርሶብኝ ነበረ።
አሁን እያገገምኩ ነው ያለሁት እንጂ በጣም ደብድቦኝ ነበረ፣ ተጎድቼ ነበር። እስካሁን ድረስ ምክንያቱ ምን እንደሆነ እኔም አላውቅም። ማለት ያው 2 ወር አልፎኛል። ከ8 ቀን ምናምን ሆነኛል 2 ወር እና በጣም በጣም አዝናለሁ። በጣም የሚከብድ ነገር ነው ስትናገር ነበር። እንደዚህ ምናምን ትቼ መሄድም አልፈልግም። እሺ በለኝና አሁን ሌላውን ነገር ብዙ የምንጠይቅ ብዙ የምታወራ ተለምዶ ብዙ ነገር የምትናገርን ነገር አለ። እሱም ግን ያው ከምርመራውና ከዳንክ በኋላ ሌላ ቀን በሌላ እንትን ታስረዳናለህ። ሲሻሉ ስቴዲዮም ቢሆን ጠርተን ያለውን ነገር እስቲ የምናወራ ነው የሚሆነው። አሁን እንደዚህም ራሱ እኔ ማውራቴ ራስ ወዳድነት ነው የሚሆነው። በጣም እንዲሁ እሺ በለኝና ወደ ሆስፒታል እነሱ ይውሰዱ፣ ያለውን ነገር እዚህ ልጨርስ። ከዛ በኋላ ያለውን ነገር እስቲ እንደሱ ምችል እንኳን ለሚስል ማለት ሰላም ሳፈቅድ መውጣት አልችልም። አሁንም እሷን እዚህ ላይ እንዲሁ ማምጣት ማለት የሆነ እሷን እንድታነሳት አልፈልግም። ምክንያቱም ቀጥታ ወደ ፖሊስ ጣቢያ ነው ይዘናት የምንሄደው። አንተ ላይ ስትሰራ የነበረው በደል ስትፈጽም የነበረው ግፍ የዋዛ አይደለም እና ያው ስለ እሷ እንድታስብ አልፈልግም በጭራሽ። ይኸውልህ ከእኔ እንደነገርኩ ቤተሰቦቼ የሉም። እናቴም ብትሆን ውጭ ከወጣች ቆይታለች። እሷ ከዚህ ቤት ካስወጣችን ደግሞ እንደዚህ ሆኜ ጎዳና መውጣት አልችልም። ያለሁበትን ህይወት ነበር ያሉ ማለት ወንድ ልጅ ሆነህ ገንዘብ ሳይኖርም እንደዚህ አይነት ደግሞ ነገር ይዘ ህብረተሰቡ ደግሞ እንደማይቀበለን ታውቃለህ። እንኳን የኛ ሀገር ህዝብ አይደለም እንኳን የሰለጠነው የሚባለው ማህበረሰብ ራሱ እንደዛን ነገር አይቀበልም። አሁን ላይ ያው ልትረዳኝ እንደፈለግ ይገባኛል፣ ግን ደግሞ እሷ የምትለው እሺ በላትና ከዚህ በላይ ተናዳ መጥፎ ነገሮች ከማድረጓ በፊት አሁን ለምን እንደዚህ እንደምትሆን ገብቶኛል። ማለት ብዙ ነገር ስትናገረኝ ነበር ለምን እንደዚህ እንደሆነና ያው የቤተሰብ እርግማን እንደሆነ ምናምን ስትናገረኝ ነበር። ይህ ነገር ደግሞ አንተም እንደዚህ ምክሩ የሰርጋችሁ ቀን እንደተኛና ያው ለምን ከአንተ ላይ ተቀስቶ ብቻ ያለውን ነገር እስኪ ከሕክምና በኋላ ብነግርህ ነው የሚሻለው። እሺ በለኝ። እሷን አስገብቻት ያለውን ነገር ሙሉን ነግሬያት በአንተ ወደ እሷ ስም የተዘዋወረውን በፈቃደኝነት እንድትመልስ ካልሆነም በሕግ እንደምጠይቃት ነግሬያት ያለውን ነገር እስቲ ንብረትህንም ለማስመለስ እሞክራለሁ፣ አስመልስልሃለሁ። ችግር የለውም። ምንም ደግሞ እንድታስብ አልፈለግም። ነይ ተረጋጋሽ ነው ተረጋጋሽ። እንዴት ቆይ እንዴት ነው እስቲ እንዴት እስቲ አስቻለሽ? እስቲ ንገሪኝ። እኔ ገና ይህን ለቀ ነው አሁን ስለ እሱ ጉዳይ ከሰማሁ እኔ ለከብዶኛል። አንቺ እንዴት ቻለሽ? እንዴት አስቻለሽ? ይህን ሁሉ ጊዜ እንዴት አስቻለሽ? ፍቅረኛ ባለ የምትይው ሰው እንደዚህ ሲሆን አይተሽ እንዴት ተውሽ? ሰውዬ ቅድም ነገርኩህ አይደል? ዝም በይ ሰሚያለሽ? ዝም በይ ብዬሻለሁ። እጠፈጥፍሻለሁ። አስፈላጊ እንዴት ነው? ቆይ እንዴት አእምሮውን እንደዚህ እንዲቀነጭር አድርገሽ ያን ሁሉ ንብረቱን በራስሽ ስም አዙረሽ ያን ሁሉ ነገር ወደ ራስሽ ጋር አመተሽ ዛሬ ላይ እንደዚህ ወድቆ እንዲቀር እንዴት እንደዚህ ታደርጊያለሽ? እኔ አይደለሁም የቤተሰቦቼ ጥፋት ነው። በቃ መጠየቅ ካለብን እነሱን እንጠይቅ። በእነሱ ጥፋት እኔ መቀጣት የለብኝም። ትቀጫለሽ። ከዚህ በላይ ገና ከዚህ በላይ ትቀጫለሽ። ከአንቺ ጋር አልጨረስንም። የፈለገውን ነገር ማለት እሱን ግን ብንወስድስ ወደ ሆስፒታል አይሻልም? በቃ ደውላቸውና እስኪ አምቡላንሱ እስኪመጣ ያለውን ነገር አንቺ ግን ትሰምኛለሽ? እየሰማሽ ነው? አንቺ ሁሉንም ነገር ነግሮኛል። የት እንደነበርና ዛሬ የት እንዳደረግሽ ሁሉንም ነገር ነግሮኛል፣ አስረድቶኛል። እንዴት አሳስረሽ
አፈቅርሃለሁ የምትይው ሰው እንዴት አሳስረሽ እዚህ ቤት እንዳስቀመጥሽ ሁሉ ማስረጃ አለን። አሁን ምንም አንፈልግም ካንቺ እንከስሻለን። እሱን ሰውዬ አሁን አትጩህ። አንተ ቆይ ምንድን ነው ያወራው? ሌላ ነገር ደግሞ አወራ እንዴ? አትጩይበት እባክህ ዝም በይ። ያረግሽውን በሙሉ ነገር አትጩይበት። እኔ ያረኩትን እኮ ነገር ያለው እኔ ሰው ቤተሰቦችን መጠየቅ አለባቸው። አንተ ደግሞ ምንም ነገር አድርገህ ቢሆን ማለት ነው። ትሰሚኛለሽ? ዝም አላደረኩም። እውነታውን ብቻ ነው የተናገርኩት እኮ። እውነታውን ተነጋግረህ አይደለም ምን ጮህብኝ? እውነታው ላይ የአንቺ አንድም ጥሩነት የለም እንዳለ ወንጀለኛ እንደሆነ እና ቤተሰቦች ያሉኝ ነው ታደርገው። አንተ ለምን እንደምትዘባርቀው ግን ትክክለኛው ነገር ተናገር። ምንም የዘባረኩት ነገር የለም። ያረግሽውን በሙሉ ነው የተናገርኩት። ዝም በይ። እንደዚህ እየጮሽ እንድታወሪ አልፈልግም። እዚህ ጋር የተቀመጠው ጦጣ አይደለም። እሺ እያወራሁሽ አይደል? እውነቱን አንፈልገው። አንተ እውነት ከፈለክ ለምን እናታምነኝም ታዲያ? ቤተሰቦችን እንደጠይቀህ እኔ የማውቀው ታሪክ የለኝም። የተባልኩትን ነው እያደረግኩ ነበረው። ኦኬ የተባልሽው ነው ንብረቱን የእሱን ንብረት እንዳለ በአንቺ ስም ማዞር የተባልሽው ነው? አዎ የተባልኩትን እናደረኩት። አዋላችም እንዴ አንቺ ምን እንዴት ነው? ቆይ እንዴ ተባልኩ ስላልሽ ነው ማምንሽ መስሎሽ ነው? ማመን አለማመን ራሱ ጉዳይ። ከዚህ በኋላ ምንም አይመለከተኝም። እሺ ምንም እኔ አሁን እንደዚህ ስላልሽ የሆነ እምቡር ብለሽ ዝም ስላልሽ ነው የምፈራ ወይ ደግሞ ልቤ ደንግጦ ቤተሰቦቿ እንደዚህ ሴጣን እንትን አንቺ ቤተሰቦችሽን ገደል መግባት ትችላላችሁ። ይሁን አንተ ጥፋት ነው። እሺ ያንተ ጥፋት ነው። አሎ ዝም በይ። ድጋሚ ተነኪውና እገልሻለሁ። እሺ ምንም እንደማታመጪ ላሳይሽ ነው አጠገቡ ያስቀመጥኩሽ እንጂ መሀልሽ መግባት ሲል ነበር። ምንም እንደማታመጪ ምንም ተራ እንደሆንሽ እንድታውቂ ነው። ያ አንቺም ይሄ የምታመልኪው ሴጣን አምላኪ ነው። ቤተሰብ ተራ ምን መሰለህ አስበውበት ነው ከቤተሰቧ ጋር ይሄን ሁሉ ነገር ያደረጉት አስበውበት ነው። ያለ ምክንያት እኔ ምንም ማገለኝ ማታፍከን ዝጋያ ነገር አዘዋርቅ በቻልከው አቅም ከዚህ ሴትዮ ብቻ አይደለም ችግር የለውም። ሰሚያለሽ? አሎ ሴትዬ እየጮሽ እንድታወሪ አልፈልግም ብዬሻለሁ። ስለዚህ የምናገረው ነገር ማመን አለብህ። አንተ ደግሞ እኔ እውነት ነው እየነገርኩህ ያለሁት። አንቺ ምንም ስትታይ እውነት የምታወሪ እውነት የምታውቂ አትመስይም። ከዚህ በላይ ምንም ልል አልችልም። እሺ ምንም ነገር እንዳትጠይቀኝ ከዚህ በኋላ። እጠይቅሻለሁ ትመልሻለሽ። ምንም ነገር አልመልስልህም። ምክንያቱም ከዚህ በላይ መሄድ ስለማልችል ማለት ነው። ገባህ? አትመልሽም፣ ችግር የለውም። ከበቂ በላይ ማስረጃ አለ፣ እሱም አለ፣ ጓደኛሽም አለች። ይሄ ሁሉ ማስረጃ በቂያችን። አንቺን እናሳስርሽና ይፈረድብሻል። ያለው ነገር ያው እስቲ ያለው ነገር ሰምኛለሽ? ድጋሚ ትነኪውና ማለት ነው። ድጋሚ ትነኪውና አንቺ እኔ ሴት ነሽ ብዬ ነው እጄንም አላነሳም። ስሚ አንቺ ረግጥሻለሁ። ሰምኛለሽ? ረግጥሻለሁ ብዬሻለሁ። ዝም በይ። እያወራሁ ነው። ዝም በይ። ለማውራሽ ለምጠይቅሽ ጥያቄ እያንዳንዷን የፈለገውን ነገር ማድረግ ትችላለህ። አንተ ግን ቆይ አትንኪው አልኩሽ። አሎ አትንኪው። ተነሽ እዚህ ሴጣን እኮ ነች ነገር ላይ ያለው መጀመሪያ ይኸው በራስህ አይናየህ ሁሌ እንደዚህ ነው የምታደርግ። ችግር የለውም እንደዚህ መጮህሽ እንደዚህ መሆንሽ አላምንሽም። በቃ አንተ ግን ቆይ በህግ ነው ሁሉንም ነገር እንትን የምትይው ሰምኛለሽ። ህግ ሲጠይቅሽ ያኔ እያዳፋ ሲጠይቅሽ ሁሉንም ነገር ትመልሻለሽ። ስላለቀስ የያዘውን ባሽን እዛው ምንም እኔን ለማሳመን አትሞክሪ። ያስጣል። ጓደኛሽ ባትኖር ጓደኛዋ ባትኖር አንተም አትድንም ነበር። ለዚህ ሁሉ ነገር ሰምኛለሽ፣ እየነገርኩሽ ነው። አሁን የአንቺ ማልቀስ፣ የአንቺ መጮህ፣ የአንቺ እንደዚህ መሆን፣ እንደዚህ ማበድሽ ምናምን ለኔ ምንም ግድ አይሰጠኝም።
ሰምኛለሽ እንድትጮይበት ምናምን ስለማልፈልግ ነው። አልረዳሽም። ሲጀመር ይሄ ሁሉ የዛች ሰይጣን ስራ ነው። ምንም እንደዚህ አሁን ሰምኛለሽ እኔ የትኛውንም አካል በእኔ ምክንያት እንድትወቅሽ አልፈልግም። ሲጀመር እንዴት ራስ ወዳድ ብትሆኝ ነው? ራስ ወዳድ ነሽ። ዝም በይ በቃ። ለዚህ ሁሉ ተጠያቂ አችልሽ ደግሞ ሰራላታለች። እዚህ ሁሉ ጣጣ ውስጥ የከተተች አሁን ችግር የለም። እሷንም እናስገባታለን አስፈላጊ ከሆነ። ምንም እኮ አታመጭም። አስገባት እስኪ። ምንም አታመጭም እኮ። ኧረ እባክህ እንደማለቃ ሳያለሁ ሲጀመር ማለት ነው። ምንም አታመጭም። እሱ ማን እንዳለ ነው ማን እንደም ማለት ተሰይጣን ኧረ እባክሽ አንቺ አሁንም ይዘሽ ነው። ኧረ እባክሽ ያስመሰልሽ ሲጀመር ይኸውልህ እሷ ነች እንደዚህ ያደረገች። እሺ የእሷ ስራ ነው ይሄ። ምንድን ነው ያደረኩት ደግሞ ነው? ኧረ እባክሽ ምንድን ነው ያደረኩት? የአንቺ ስራ ነው። ስራ ነው። በጭው አይደለም። እሺ የእሷ ስራ ነው ይሄ ሁሉ ነገር። አንተ እንድትድል እንደዚህ ያደረገች እሷ ናት። እሷ ነው እንደዚህ ልታውም ያደረገች። እሺ አንቺ ዝም ብለሽ አንቺ ማጉድሽ እንዳይወጣ ነው ሁሉ የምትቀበል። ኧረ እባክሽ አንቺ ራሱ ሸታ ነው። ምንድን ነው ሸቴ? ይሁን እንደዚህ ያደረገች እሷ ነች። ምንድን ነው እንደዚህ ያደረኩት? ያውቃል እኮ እዚህ ጋር ደረሰች እሷ ነች። የኔ ወንድ እባክህ እኔ ማንንም አላምንም። እሷን ብትሆን የቅርብ ጓደኛ ነች። ልክ እንደ እህቷ ነች። እሷን ቢሆን ተባባሪ ነች እኮ እሷ ነች። ሲጀመር እሷ እንደዚህ ያደረገች እኔ ነገር የነበረ አይደለ? ጓደኛዋ እሷ ነች። ይኸውልህ ሁለቱም ከዚህ እሷ ነች እንደዚህ ያደረገች። ይኸውልህ ያዳምጠኝ። አንዴ እናዳምጠኝ። እሷ ዝም በላት እናዳምጣት። ሁለቱም እሷ ነች እንደዚህ ያደረገች። በደንብ አንቺ ዝም በይ ውሸታ። አንቺ ራስሽ ውሸታ ነው። አንቺ እንደዚህ ያደረግሽ። ይኸውልህ በሬ እናዳምጠኝ አንዴ። ኧረ እባክሽ እንዳታዳምጣት እንዳታምናት። እሺ እሷ እንደዚህ ያደረገች። ሁሉ ነገር ሳታደርግ ራስሽ በቃ ዝም በይ ትላለች እንደደሞ እሷም ቢሆን ታገዛታለች። እርግጠኛ ነኝ እሷ ነች። ኧረ በሬ እባክህ ስማኝ እኮ አንድ ጊዜ እሷ ዝም በይ እሷ እንደዚህ ያደረገችው ለምን ዝም አትይም? እሺ ዝም በይ በቃ ዝም በይ። እሷ ማመን የለበትም። ቁጭ በይ አንቺም ዝም ብለሽ ቁጭ በይ። ቁጭ በል እስኪ እኔ ላውራ። እኔ እንደምገልጽ ቀርበሽ አላሰብሽም ማለት እኔ ላውራ እስኪ እኔ ላውራ። ቆይ ዝም በይ። የእሷ ስራ ነው። እሺ እሺ ዝም በይ። አሎ በቃሽ። ዝም በይ ብዬሽ ዝም በቃሽ። አንቺ እንዳታምናት እዚህ ጋር የእሷ ነች። አንቺ ራሱ አላምንሽ ማለት አትመነኝ፣ ግን እሷ ነች እንደዚህ ያደረገች። እሺ ብሬ ሰምኛለሽ። ስለዚህ ምንም የምታመጪው ነገር የለም። ኧረ እባክሽ እንዲያምንሽ እንደዚህ ብትይው የሚያምንሽ መሰለሽ? ያለችውን ነገር እስኪ የሚያምንሽ መሰለሽ እንዴ? ሁለቱም አንድ ናቸው እያስመሰሉ ነው። እሷ አንድ ነች። እኛ ለጀተባለ አሁን እዚህ ጋር እንድታምን የሆነ እመን እኮ አይደለም አሁን እያሉ ለምን ነው እውነቱን ማወቅ አለበት። ዝም በይ እሱ ማወቅ አለበት እኮ ዝም በይ በቃ እሱ እያወራ ነው። ነገር ግን አንቺማ እውነቱን እንዳይወጣብሽ ነው። ኧረ እባክሽ የምን እውነት እድሜ ልክሽን መውሰድ አይሰለችሽም? በጣም አሁን እንዴት እንደምትኖር እሷ ናት እዚህ ጋር በቃ በጣም ለፍታለች። ምን ብላለች? ምክንያቱም እዚህ ጋር የሆነ ነገር ብታደርግ ተባባሪዋ ብትሆን ለምን መታለኛ ትናገራለች? እያስመሰለች ይሆናል። እያስመሰለች ቢሆን አንተ ያንተ መዳን ዝም በይ ብዬሻለሁ። እንደዚህ ነው የምታፈጥሽ። ጉድሽ ሊወጣብሽ ነው። እንግዲህ ምን ትሆኚ እስኪ ሊወጣብሽ ነው ጉድሽ። ኧረ እባክህ እሱ እውነቱን ማወቅ አለበት። ችግር የለውም። እውነትም ከሆነ እኛም እናጣራለን እኮ አጣርተን ነው እዚህ ጋር አንቺንም እንትን ያለሽ እናጣራለን። እዚህ ጋር ብሬ እንድታውቅልኝ የምፈልገው ነገር አንድ ነገር ቢኖር እሷ ይሄን ሁሉ ነገር ተባባሪ ከሆነች ይሄን ሁሉ ነገር ለምን አደረገች? ለምን ያንተን መዳን ፈለገች? ይሄን ሁሉ ነገር የምታደርገው ራሷን ነፃ ለማውጣት አሁን እዚህ ጋር አንቺ ደግሞ አፍሽ ሲከከው በኋላ ምንም ነገር ታድርግ ባዳ ነች። አንቺ አለሽ አንዴ ባለቤቴ አምኜ ንብረት ብሰጥሽ እዚህ ጋር የእሷን ምስጋና ለእሷ የሚገባትን ምስጋና እና ለእሷ የሚገባትን ብዙ ነገር እያሳጣባት። ምክንያቱም አንተ ቆይ እንዲህ ለማለት ምንድን ነው? ቆይ ምክንያቱም ምንድን ነው? ይኸውልህ የረጅም ዓመት ጓደኞች ሁሉንም ነገር አብሮ ነው የሚማከሩት። ምንም ነገር ለብቻ ወስና አታውቅም ሳለ ስለዚህ ለዚህ ነገር ታውቃለች ነው ከአንድም ስትይ ባታይተኛለች። እሷ አሁን ደግሞ ልምጣ እሷ ብዙ ጊዜ
ቤት እንደምትመጣና ይሄን ሁሉ ነገር ለማስቆም ብዙ ጊዜ እንደተናገረቻት የምትሄድበትን ቦታ አታ ለፖሊስም ሄዳ ለመናገርም እንደቸገራት እና ጓደኛው በዚህ በኩል ጓደኛዋን በዚህ በኩል ደግሞ ያው ያንተ ነገርም ስላለ ነው እዚህ ጋር እንትን ስትል የነበረው እና ስትፈራ የነበረው። ሲቀጥል ደግሞ አንድ ነገር ልንገርህ፣ እነሱን ያገኳቸው አሁን ነው ከ15 ቀን በፊት ነው ምናምን እነሱን አንቺ የትልቅ ሰው ባህሪ ይኑርሽ። ያውራበት ዝም ብለሽ ጣልቃ አትግቢ። እንኳን እሷን አንቺንም አምኜሻለሁ። አንቺ ሴት ሲጀመር እኔ ወደ ህግ ብሄድ ከዚህ በፊት ምንም ምስክር የለኝም። ምንም እንዳደረጋችሁ እንኳን እኔ አንተ እኮ በሷ ስር ወድቀሃል አይደለም እንዴ? አንተ ለምን ህግ ፊት አልሄድክም? ይኸውልሽ ትሰሚኛለሽ? አንተ ለምን ህግ ፊት ልታባቢኝ አሞክር። ይኸውልሽ በሰማሽ ሁለት ወር አልፎኛል። አንተ ለምን ህግ ፊት አልሄድክም? እንዲህ ስታሰቃይክ እንዴት ነው የምሄደው? በሽታ ላይ እንደሆንኩ ታውቂያለሽ እንዴ? ያለፉት ወራት በሽታ ላይ ሆኜ እንዴት ከቤት መውጣት እንደማልችል ታውቂያለሽ። ዝም ማድረግ የምችለው እቺ ሴት አግኝቼ መምከር ነው። ሲቀጥል ወደ ህግ ብሄድ ምንም ምስክር የለኝም። ጭራሽ ነው ሌላ ነገር ውስጥ ታስገቡኝ ነው። እነዚህ ሰዎች ከ15 ቀን በፊት አየኋቸው፣ ሄጄ ለእነሱ አመለከቱ። ምንድን ነው የምትለው አሁን? የቪዲዮ ማስረጃ አለን። አንተን እንዴት ስታረቅ ይህን ሁሉ ነገር ያደረገችው እሷ ናት። አመታ ካሜራ ገጥማ ብዙ ነገር ስታስወጣጠት ነበር። እሷም ብዙ ነገር ተናግራለች። ብዙ ነገር አውቀናል። ዛሬ ላይ አንተ ቁመህ እንድትሄድ ለነገ ዛሬ ላይ የምንለፈው በእሷ የተነሳ ነው። እኛ እንድናቅ ያደረገችው ማንንም እንዳታምነው። አንድ ነገር እሱም ማንም እንዲያመሰግነኝ አይደለም ይሄን ያደረኩት። ይሄን ሰው በቃ ጥሩ ጓደኛዬ ነው፣ ጥሩ ወንድሜ ነው። ብዙ ነገር አሳልፈናል። በእጁ በልቻለሁ፣ ጠጥቻለሁ። በጣም ብዙ ነገር አሳልፈናል። ብዙ በጎም ጥሩም ብዙ ነገር አሳልፈናል። ይሄ ሰው ነፃ እንዲወጣ ብቻ ነው የሚፈልገው። አታስመስያ እንዳታምናት። እሺ ዝም በይ። ምንም ነገር ነፃ እንዲወጣ ነው የምፈልገው ከምንም በላይ ከዚህ ሴት ምን እንዳደረገችው አላውቅም። በምን እንደዚህ እንዳሳሰረችው አላውቅም። እንደዚህ እንደነበረ አውቃለሁ። አንቺ ትባሽ ዝጊ። አሁን ላይ እኔ ማንንም አላምንበት ሁኔታ ላይ እኔም እንድታምነኝ አይደለም። ቀደም ስትናገር ነበረ በህግ ማስቀጣት የምትችል ከሆነ እሷን አስቀጣት። እሷስ እሺ ባዳ ነች። አንዴ እኔ ምን ስለሆነ መቀጣ እኔ እኮ ሚስት ነኝ። እኔ ምን አሳልፈምሰለ ተብሎ የሚታለፍ የህግ እንትን የለም እና እሷ እንድትጣራም እሷ ራሷ በገዛ ፍቃዷ ነው የመጣችው። ሁሉንም ነገር እኔ እናገራለሁ ብላ የመጣችው እሷ ናት እና የሆነ እሷ ላይም አጣርተንም ያለውን ነገር አይተናል። እስካሁን ያለውን ከዚህ በኋላም ደግሞ የሚኖረውን ለህግም አሳልፈን ስለምንሰጥ በህግ መጣራት ያለበት ነገር ይጣራል ብላለች። ቆይ ሲጀመር እኔ ግን ቆይ ያልገባኝ ነገር አለ። ከዚህ በፊት አንተን የበደልኩ በደል አለ? ምንድን ነው ያደረኩ? ለአንተ ብዬ እኮ ስንቴ ከዚህ ሴት ጋር ጣልቻለሁ። ለምንድን ነው እኔ መረዳት ያቃተኩኝ? ስላለቀሽ በመች መሰለሽ እንዴ? እንዳታምነት እሺ በለኝ። አንቺ እራስሽ አውሪ። እኔም እንትን አለ አሳልፈ ሰጠች እሷ ነች። እንደው ትሰማኛለህ? እዚህ ጋር ለምን ተናገርሽ ማለት አመስግናት እንደዚህ ስላደረገች አይደለም ብቻ እሷ ናት። እኔ ብቻ መሰገነኝ አልፈልግም። እንዳታምናት። ይሄ ሁሉ ያደረገችው እሷ ነች። እሺ ምንም ነገር እንዳታምናት። ገባ? እኔ እውነቱን ተናገርኩ። ሰይጣን ዝም በይ። አብረሽ ተሽቀብጤ ነበር። እባክሽ ችግር የለውም። ስላሽቀበጥሽ ወደ ሆስፒታል መጥተውልኛል። እሱን ወደ ሆስፒታል እንወስዳለን። ያለውን ነገር ነግሬሃለሁ። እሷ ናት ያው ለዚህ ሁሉ ነገር እና እስቲ ቀና በልና እቺ ሴትዮ እባክህ ከዚህ ሴትዮ አድነኝ። ችግር የለውም። ከአሁን በኋላ አጠገብ አልደርስም። ሙተርበት ቀስ እያደረግ አሁን ሁሉንም ነገር አይታችኋል። እኔ ከአሁን በኋላ ከአንቺ ጋርም አልጨቃጨቅም። አይተሻል ያለውን ነገር ያው እሱም ያለውን ነገር አይቷል፣ አመዛዝኗል። ከዚህ በኋላ ማመን ያለማመን የእሱ እንትን ነው።
ወደ ሆስፒታል ሄዷል። እንግዲህ እያወራሁ ነው እዚህ ጋር አታውሪ። ውድ ቤተሰቦቻችን አይተናል፣ ሁሉንም ነገር አይታችኋል። እናንተም ሄዷል፣ እሱም ወደ ሆስፒታል መጥቷል ብሎ ይዞት ሄዷል። እስኪ ያለውን ነገር እዛም ሄደን የምናጣራ ነው የሚሆነው፣ የምናይ ነው የሚሆነው። ለእሷም ፖሊስም ተጣርቷል። የህግ አካል መጥቶ ካሜራውን ዞር በይ እንዳትነኪኝ፣ ጫፌ እንዳትነኪኝ፣ ዞር በይ ጫፌ እንዳትነኪኝ። ዋጋሽ እንደምታገኝ ዞር በይ አልኩሽ፣ እንዳትነኪኝ፣ ጭራሽ እንዳትነኪኝ። ልቀቂኝ፣ አልፈልግም፣ ልቀቂኝ። ዋጋ ተከፍያለሽ፣ ነግሬሽ ነበር ቅድም። ለእያንዳንዱ ላደረግሻት ነገር በሙሉ ምንድን ነው? ቆይ እኔ ምንም ይቅርታ ማድረግልሽ አንቺ በስራሽ ሁሉ አንቺ ልክርሽኝ ሁሉንም ያለውን ነገር ነገር ችግር የለም አላሳስርሽም። ያው እነሱ አመዛዝነው ይሄ ነገር አያሳስራትም። ይሄማ የጨዋ ድርጊት ነው ካለ እንዴ ችግር የለውም። እኔ እኮ ስልጣኑም የለኝም የማሰርም የመፍታትም እና ፖሊሱ ራሱ አንቺ ሁሌ በላይሽ መኖር ነበር አትፈልጊ አይቻልም። እንግዲህ ሁሌ ሰዎቻችን እስካሁን የነበረን ቆይታ ይህንን ይመስላል። ምንም ማድረግ አንችልም ከዚህ በላይ እየተጨቃጨቁ ነው እዚህ ጋር። ሌላ ነገር ካለ እስቲ ወደ እናንተ የምመጣ ነው። እስከዛ ድረስ አብራችሁ ቆዩ። አንቺም ተነሽ፣ ካሜራውን አጥፋ፣ ውጭ ወተንም እናወራ ነው የሚሆነው። ወይ ሆስፒታል ልጁን እንውሰደው መጀመሪያ አይሻልም? እንዴ አጥፋውና እስቲ ዞር በይ፣ ጠብቋት። ዞር በይ፣ እሺ ልቀቂኝ፣ ልቀቂኝ አልኩሽ። አንቺ የሚገባሽ ቦታ ነው መሆን ያለብሽ። እዚህ ይሄ ላንቺ አይገባም። ውሸታ እስካሁን ምን እንደምትሆኛ አይሻልም። ያው እንግዲህ ወደ ሆስፒታል መሄድ ሳይኖርብን አይቀርም። እንግዲህ እዛ ከሄድን በኋላ ያለውን ነገር የምንቀጥልላችሁ ነው የሚሆነው። እስከዛ ድረስ አብራችሁን ቆዩ። እያያችሁ ፖሊስ ሲመጣ ለሱ አስረክቡ። ቤተሰቦች እንደምን ቆይታችኋል? በድጋሚ ተመልሰን መጥተናል። እንግዲህ ቤተሰቦቻችን ከዚህ ቀደም የነበረውን ቆይታ አይታችኋል። ያው እዚህ ቤት በጣም ብዙ ጉድ የሚያስብሉ ነገሮችን አወጥተን ነበር ከዚህ ቀደም እና ያው እንደቀልድ እሱም አልፎ ያው ብዙ ነገር ስናጠራ ምን ስንል 7 ቀን ሆኖታል። በዚህ አንድ ሳምንት ውስጥ ያው የታዩ ነገሮች እጅግ በጣም የሚከብዱ የሚገርሙ ነገሮች ናቸው እና እሷንም ያው እዚህ ስታዩት ግር ሊላችሁ ይችላል። ምክንያቱም ከእሷም አንደበት የምትሰሙት ነው የሚሆነው። እኔም ብናገራችሁም ያው ኖርማል ነው። እንግዲህ በቀጠሮ ነው የወጣችሁ። ቀጠሮ ተራዝሞ ዛሬ ላይ ከ1-2 ቀን በኋላ ነው የእሷ ቀጠሮ የሚወሰንበት። በዋስ ነው ወጥታ እየተንቀሳቀሰች ያለችው እና እንግዲህ የምናገር ነገር አለ ብለን ያው እኛ መተናል እዚህ። ምንድን ነው ያለው ነገር ቢሆን እስቲ ከእሷ አንደበት የምንሰማው ነው የሚሆነው። እንግዲህ ቤተሰቦቻችን ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እኛም ማበረታታት አትዘንጉ። እስቲ ምንድን ነው የሚለው ነገር ከእሷ አንደበት የምንሰማው ነው የሚሆነው። እሺ ሰላም። ያው እስቲ እንደተጸጸትሽ እና ብዙ ነገር መናገር እንደምትፈልጊ ነግረሽኛል። እስቲ ምንድን ነው እስቲ ግልጽ አድርገሽ ያው እኔ አሁን በዋስ ነው የወጣሁት። ነገ እገባለሁ ከዛሬ በኋላ እንቀናለች። ሰው መናገር ያለብኝን ነገር ለመናገር ነው እና ይህ ሁሉ ነገር ያደረጉት እንደነገርኩ ቤተሰቦቼ ናቸው። ስቲል አሁን እራሱ በጣም ያስጨንቁኝ ነው አሉት። ምክንያቱም መናገርሽ አልወደድኩም እነሱ እና እኔ ችግር የለውም ማለት እቀጣለሁ የፈለገውን ነገር። ይኸው እሱ ደህና መሆኑ ማለት የሚፈልገውን ህይወት ካኖሩ ችግር የለውም።
ምክንያቱም እኔ እሱን ስለምወደው ለዚህ ሁሉ ነገር አልሸከፍኩበት። እንዴት አንድን ሰው እንዴት እወደዋለሁ ብለሽ እንደዚህ አይነት ነገር ውስጥ እንዲገባ ያው በዚህ አጋጣሚ ውድ ቤተሰቦቻችን የእሱን ውጤት ደርሰን ነበር እና የእሷም የአእምሯን ስላሳመነች እሱንም እንትን ስላለችው እንጂ ያው ወንድማችን ያው ትንሽ እንትን ይላል፣ ግን ያው በጣም ተለቅ የሚል እጢ ነው ውስጥ ወደ ውስጥ የተገኘው እና እርግዝና ነው ስትል የነበረው እሷም ተሸውዳ ሳታስመረምረው እሱንም እየዋሸችው እንደዛ ነው እያለች ነው እዚህ ደረጃ እንዲደርስ የተደረገው እንጂ ከዚህ ቀደም የሆነ እንትን ቢል በመድኃኒት እዛው ማሰር ይችላል። ዛሬ ላይ ያው እጢው በሰርጀሪ እንዲወጣ ተደርጓል እና እሱም ያው ድንገተኛ እንትን ላይ ክፍል ላይ ነው አልነቃም አሉ ዶክተሮች። ተመላልሰናል የሚለቀና ትናንት ወዲያ ነበር ሰርጀሪ በተሳካ ሁኔታ ተጠናቋል። በዚሁ አጋጣሚ ልበላችሁ ብዬ ነው። አንቺ ግን ያው ስለወደድኩት ነው እንደዚህ ያደረግኩት ብለሽ እንደዚህ አይነት ጣጣዎች ስለከተትሽው ያው ይሄን ነገር ስለወደድኩት ነው ሳይሆን ራስ ወዳድ ስለሆንኩ ብለሽ መናገር ያለብሽ ብዬ አስባለሁ። ግን አንተ ሊመስል ይችላል፣ ግን እኔ ደግሞ እሱ አልፈልግም። ምክንያቱም ቤተሰቦች እኔ በፈለኩት መንገድ ከተጓዝኩኝ እሱ ጋር መሆናችን ገባ እና ለእሱ ስል ነው ይህ ሁሉ ነገር እያደረኩትኝ ይህ ሁሉ ነገር ተስማምቼ ያደረኩትም ገባ። አሁን በዚህ ሰዓት ላይ እኔ ያለሁበት ቦታ በጣም የሚያስጠላ ነው። ማንም አሁን ላይ እንደምታየው ነው ገንዘቡ ምንም ከወደ ራሱ ገብቷል። በፍቃደኝነት ተዛውደላ የውስጡ ደስተኛ ሲሆን እኔም ደስታ ይሰማኛል። እሱ ነግሮናል። ንብረቴ ስለተመለሰ ደስተኛ አለ። ምክንያቱም ንብረቴ ሳይሆን ዛሬ ላይ ያው ንብረቴን በጭፍነት አምኜ ለእሱ አሳልፌ ሰጥቻታለሁ እና ንብረቴ የተመለሰ ደስታዬን አይመልስልኝም ብሏል። በዚህ ልክ ነው እሱ አምኖ የወደደች ምን ያደረገች አንቺ ግን ከርተሽ ምን ብለሽ ንብረቱን ወስደሽ ዛሬ ላይ መቼም የማይረሳውን ጠባሳ ጥለሽበታል። ቃለው በጣም ትልቅ ባት እንዳታወት ለዛም እቀጣለሁ። ግን ደግሞ ይህን ነገር እናንተ እንድታውቁልኝ ፈልገው እዚህ ፈልግ ያደረኩት ነገር እንዴት ነው? እኔ በፈለኩት መንገድ ብሄድ ሆኖ ከእሱ ጋር አብረን መቀጠል አንችልም ነበር። ምክንያቱም ቤተሰብ አለ እጃቸው እና ይሄ ሰይጣን ስራ ደግሞ በጣም ከባድ ነው። ሞር የምታምነው ከሆነ በጣም የሚከብደው የምትፈልገውን ነገር ላይ ሳካል ይችላል። ግን መጨረሻ ላይ ይኸው እኔ እዚህ ደርሻለሁ። እኔ የደረሰበት ሰው እኔ ላይ የደረሰ ሌላው ሰው እንዳይደርስ እመኛለሁ። ይህን ነገር ባታምኑ፣ ህይወታችሁ ውስጥ ምንም አይነት ሰው ጣልቃ ባታስገቡ፣ ቤተሰባችሁም ይሁን በቃ እናንተ የሆናን ያላችሁትን ህይወት መኖር አለባችሁ። በመሀል ላይ ሌላ ሰው የሚገባ ከሆነ ይኸው ልክ እንደኔ ማለት ነው። እኔ በጣም ምስቅልቅል ያለ ህይወት ውስጥ ነው ያለሁት። ገና ውሳኔው አልታወቀም። ምን ላይ እንደምደርስ አላውቅም። እንግዲህ ያው አንዴ አጥፍተሻል እንጂ ተስተካክለሻል። ከበድም ይበል አነስም ይበል ቅጣትሽን ተቀብለሽ ታርመሽ ነው የምትወጪው። ይህም ማወቅሽ ትልቅ ነገር ነው። እንዲህ ወደ ራስሽ ተመልሰሽ ሰው መንከርሽ ራሱ በራሱ በጣም ትልቅ ነገር ነው እና እንግዲህ የምትይው ነገር ካለ በዚህ አጋጣሚ እስቲ ለማለት ሞክሪ። ካልሆነም ያው እኛም መዝጋት እንችላለን። እሺ፣ አመሰግናለሁ። ያው ትንሽ ራሴን ያመመኝ ብተኛ ነው፣ ግን ማለት የምፈልገው ነገር በቃ እንደነገርኳችሁ ነው። እኔ እሱ ደስተኛ ሆኖ ማየት እኔ በጣም ትልቅ እረፍት ነው፣ ትልቅ ሰላም ነው ማለት እኔ ችግር የለውም ብቀጣ። ምክንያቱም እሱ ያሳለፈውን ህይወት አይደለም እስከዚህም ድረስ እኔ አሁን ላለሁበት በጣም ጨንቆኛል። ግን እሱ ብዙ ነገር አድርጓል፣ እኔም ብዙ ነገር አድርጋለሁ። ያው እንዳያችሁት ነው። ብቻ ከባድ ነው በጣም። ግን በቃ ህይወት ብላችሁ ከመሰረታችሁ በኋላ እናንተ ራሳችሁ እሱን ማለት ሁለታችሁ ብቻ፣ ሌላ ጠልቃ ሰው ባታስገቡ የተሻለ ነው። እናመሰግናለን። ያው ስለሰጠሽን እንትን ያው እነሱ እናመሰግኖሻል። ግን ያው መቀጣትም ስላለብሽ
አላውቅም። ቤተሰቦቼ ናቸው እንደዚህ እንዳደርግ ያደረጉኝ። ስላልሽ ብቻ ከህግ አታመልጭም እና ያለውን ነገር አይተናል። ያለውን ነገር አንቺም አምነሻል። ወንጀሎችሽ እንዳለ ዘርዝረሻል። ብዙ ሚዲያ ላይ የሚወጡ ብዙ ነገሮች እንዳደረግሽ ተናግረሻል እና ዛሬ ላይ ምንም ማስተባበያ የምንሰጠውን ጉዳይ የለም፣ የምንሰጠው ነገርም የለም። እናመሰግናለን። እስካሁን ጥቅምጣችሁ አሁን እተኛለሁ ምናምን ስትይ ነበር። የለውም እናመሰግናለን። እንግዲህ ቤተሰቦቻችን እስካሁን የነበረን ቆይታ ይሄንን ይመስላል። ያው ሌላ ጊዜ እስክንገናኝ ድረስ አብራችን ቆዩ። ግን እየሰማን ያለነው ነገር በጣም ለጆሮ ከበድ የሚል ነገር ነው። ምክንያቱም ያው ሰምታችኋል፣ እርግዝና ወንድ ልጅ አርግዟል ተብሎ እዚህ ጋር እየተነገረን እየሰማን እያለ በቃ ማለት አምነናል። እኛ አምነን ምን ብለን ነው በቃ እንዲመረመር ነው የላክነው ሆስፒታል እና በሄደበት ሰዓት ዶክተሮች የነገሩን ነገር በጣም የሚከብድ ነው። ምክንያቱም እርጉዝ ነው ብላ አሳምነናለች። አምኖ ነበር እሱም ነግሮናል። በቪዲዮ አይተናል። እሷም አምና ነው የተናገረችን እና እዛ ሲሄድ ግን ኤቲ እንደሆነና እያደገ የመጣ ኤቲ ነው። ይሄ ሁሉ የተደረገው እሷ እንደነገረችን ባለፈው የሰርጋችን ማግስት ላይ ደም ተቀድቶ ከሱ ሰውነት እንደሄደ ነግራን ነበር እና ያ ነገር ያ ደም ደግሞ ሰውነቱ ላይ ኤቲ እንዲፈጠር ተደርጎ የመጣ ነገር ነው። ዛሬ ላይ በኦፕሬሽን ውስጥ ወጥቷል እና ያው ለሱም ጨርሶ እንዲሻለው እንመኛለን። ምን ሌላ የምንለው ነገር የለም። እንግዲህ ሰዎች እስካሁን የነበረን ቆይታ ይህንን ይመስላል። ያው በሌላ በአዲስ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ።